የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች እንዲሁ ከነገ ጀምሮ የሚደረጉ ይሆናል። ታዲያ በምሳ ሰዓት ጨዋታ ኖቲንግሃም ፎረስት ከማንቸስተር ሲቲ እጅግ በጣም ተጠባቂው ጨዋታ። እስኪ እንደ ቲኤስ ስፖርት ኮሬክት ስኮር ፕሪዲክሽናችንን እንቀጥል። በእርግጥ አሁንም ቢሆን እርግጠኛ ሆኖ ፕሪሚየር ሊጉ ላይ መናገር ባይቻልም ግን ደግሞ ይሄንን ጨዋታ እስኪ ፕሪዲክት እናድርገው። ለማንኛውም ግን ኖቲንግሃም ፎረስት ከማንቸስተር ሲቲ በጣም ከባድ ጨዋታ ነው። ኖቲንግሃም ፎረስት አሁንም ቢሆን በኃያልነቱ ላይ እንደቀጠለ ነው ያለው። ለማንኛውም እኔ ይሄን ጨዋታ ስገምት በኖቲንግሃም ፎረስት አሸናፊነት የሚጠናቀቅ ይመስለኛል። ግን በጣም ተቸግሮ 2-1 በሆነ ጠባብ ውጤት ሊያሸንፍ ይችላል ብዬ ነው የምገምተው። ብራይተን ከፉልሃም በጣም ከባድ ጨዋታ፣ ምርጡም ጨዋታ ከፕሪሚየር ሊጉ፣ ምክንያቱም ሁለቱም በምርጥ ደረጃ ላይ ነው የሚገኙት። በተለይ ደግሞ የዘንድሮ የውድድር ዘመን ያንን ነው የሚያሳየው። ለማንኛውም ብራይተን ከፉልሃም ለመገመት ከባድ ቢሆንም ግን በአቻ ውጤት ይጠናቀቃል ብዬ ነው የምገምተው። ሁለቱም ክፍት ጨዋታን የሚጫወቱ እንደመሆናቸው በርከት ያለ ግብ ሊቆጠርበት የሚችል አይነት ጨዋታ ነው። 2-2 ብዬ ልገምተው። ከዛ ባለፈ ክሪስታል ፓላስ ከአይፕስዊች ምናልባት እንደሌሎቹ ያን ያህል አጓጊ ጨዋታ ላይሆን ይችላል። ግን ይሄንን ጨዋታ ክሪስታል ፓላስ ሊያሸንፍ ይችላል ብዬ ነው የማስበው። ይሄም ጨዋታ እንግዲህ 3-1 በሆነ ውጤት ክሪስታል ፓላስ ሊያሸንፍ ይችላል። ከዛ ባለፈ ሊቨርፑል ከሳውዝሃምፕተን፣ ሊቨርፑል ቀሎት የሚጫወተው በቀላሉ ሊያሸንፈው የሚችለው አይነት ጨዋታ ነው። በተለይ ደግሞ ሳውዝሃምፕተን ወደ ሪሊጌሽን መሄዱ የማይቀር ስለሆነ ለማንኛውም ግን እኔ ለሊቨርፑል 3-0 በሆነ ውጤት ደስታው 4-0ም ልለው ይችላሉ፣ ግን 3-0 የሚለውን ልገምት። ከዛ ባለፈ ብሬንትፎርድ ከአስቶን ቪላ ምርጡ ጨዋታ ነው። ግን ብሬንትፎርድ እዚህ ጋር እጅ አይሰጥም ብዬ አስባለሁ። አስቶን ቪላም ቀላል ተገዳዳሪ አይሆንም። ይሄ ጨዋታ በጣም በጠባብ ውጤት ነው ከተጠናቀቀም ሊጠናቀቅ የሚችለው ብዬ አስባለሁ። ብሬንትፎርድ አስቶን ቪላን 2-1 በሆነ ውጤት ሊያሸንፍ ይችላል። ከዛ ባለፈ ወልቭስ ከኤቨርተን ይሄ ጨዋታ ለመገመት ከባድ ቢሆንም ወልቭስ በሜዳው ቀላል አይደለም። ኤቨርተን ደግሞ መሻሻልን እያሳየ ያለ ቡድን እንደመሆኑ አቻ ውጤት ሊጠናቀቅ ይችላል። ወይም ካልሆነ ኤቨርተን ሊያሸንፍ ይችላል ብዬ ነው የማስበው። ግን የበለጠ ደግሞ አቻ የሚለውን ልምረጠውና ይሄ ጨዋታ ብዙም ግብ ላይ ቆጠርበት ይችላል። ከሆነም አንድ ግብ ነው ሊቆጠር የሚችለው ወይ 0-0፣ ግን 1-1 ብዬ ልገምተው። ከዛ ባለፈ ቼልሲ ነው። ቼልሲ ከሌስተር ሲቲ ቼልሲ ቀለል ብሎት ሊያሸንፍ ይችላል ብዬ አስባለሁ። ይሄንን ጨዋታ ግን 2-0 በሆነ ውጤት ቼልሲ ሊያሸንፍ ይችላል። ቶትናም ሆትስፐርስ ከበርንመዝ በጣም ከባዱ ጨዋታ፣ አንዶኒ ኢራዮላ አሁንም ቢሆን ቶተናምን ሊፈትን ይችላል። ይሄ ጨዋታ በጣም ለመገመት ከብዶኛል። ኤኒዌይስ ግን ይሄንን ጨዋታ 3-2 በሆነ ውጤት ለበርንማውዝ ነው፣ ለአንዶኒ ኢራዮላው ቡድን ነው እድል ልሰጥ የምችለው። ከዛ ባለፈ ማንቸስተር ዩናይትድ ከአርሰናል በጣም ከባድ ነው። ፕሪሚየር ሊግ እንደመሆኑ ማንቸስተር ዩናይትድ ለአርሰናል አይተኛም ብዬ አስባለሁ። ግን ደግሞ ማንቸስተር ዩናይትድ ይህን ጨዋታ ያሸንፈዋል ብዬ አላስብም። በእርግጥ ኦልትራፎርድ ላይም ቢሆን አቻ ሊጠናቀቅ ይችላል። ካልሆነ ግን እንደውም የበለጠ ደብል ቻንስ ልሰጥ የምችለው ለአርሰናል ነው። ግን ቢሆንም አቻ ሊጠናቀቅ ይችላል ብዬ አስባለሁ፣ 2-2። ከዛ ባለፈ ዌስትሃም ከኒውካስትል ዩናይትድ ይሄም ጨዋታ በጣም ከባድ ነው። ግን ደግሞ እብድ የሆነ ውጤት ሊመዘገብ ይችላል። ወይም ይሄ ሜዳው ላይ ትክክለኛ ውጤት ወይም ይሄ ወረቀት ላይ ካለው በተቃራኒ የሆነ ውጤት ሊመዘገብ ይችላል ብዬ አስባለሁ። ዌስትሃም ኒውካስትልን በጣም ከባድ ነው። ግን ይሄም 3-2 በሆነ ውጤት ሊያሸንፍ ይችላል ብዬ አስባለሁ። ለዌስትሃም እድሉን እሰጣለሁ። ለማንኛውም የ28ኛ ሳምንት ውጤትን ይሄን ያህል በእንደዚህ መልኩ ልገምተው። እናንተ የራሳችሁን ግምት እስኪ ማስቀመጥ ትችላላችሁ ኮሜንት ሴክሽን ላይ፣ ሀሳባችሁን አጋሩን። ለማንኛውም ፎሎ ማድረግ ቤተሰብን መልካም ጊዜ ይመቻችሁ።